በጭባጭና ፈሪ ነው ንቃተ ህሊና ጥርሱ ሰብሬ አንጀቱን ዘልዝዬ እንዳልከው ወደ አገር ወደ ጎንጋ ፈርቷል መሰለኝ። A few moments later. ያለ እግዚአብሔር ፍቃድ የሚመጣው ድል ይልቅ እግዚአብሔር ያለበት ሽንፈት መርጣለሁ። አመሩ ጆሮዬ ነው አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ምን እንደሚያወራራሱ ያውቃል። አሁን ልጁ እያለ ያለው በቃ እግዚአብሔርን አስቀድሜ ነው እዚህ የደረስኩት አይነት ነው። ይሄን ስላለ ብቻ አዶናይ ሰግጠ ፈምስ ብሎ ምናምን ገና ለገና ማለት ነው እግዚአብሔር ምናምን ስላለ ነው ልጁ ማለት ነው። ስለ ንቃተ ስለማታውቁ ነው ማታውቁ ሰዎች ማለት ነው። እና ይሄ ገና አሁን ተሸንፏል ለኔ ማለት ነው።